የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም። ጦረኛ ግጭት ጠማቂ ጆሮ አልቦች ካሉ በኋላ ልክ እናስገባቸዋለን። በትጥቅ በሁለት ሳምንት 4 ኪሎ እንገባለን። የባህር በር ጥያቄን ማንሳት ነውርነቱን አቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በማድመጥ ላይ የምትገኙት ኤንኤ ዴይሊ ነው። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው። ተባብረን መልማትና መስራት እንጂ አንዱን መውጋት የኛ እቅድ አይደለም ነው ያሉት። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብለዋል። በቂ ዝግጅት ስላለን ማንም አያስቆመንም። ዝግጅት የምናደርገው ጦርነትን ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄ ማንሳት ነውርነቱን አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፍ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉ ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተም ነው ብለዋል። የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ? ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች፣ ትናንትና ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይህንን እሳቤውን እዚህ ቤት የነበሩት አዲስ አለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ ግጭት ጠማቂ ጆሮ አልቦች ካሉ በኋላ ልክ እናስገባቸዋለን። በትጥቅ በሁለት ሳምንት 4 ኪሎ እንገባለን። ቢጨምሩበት ግን እርሶም አይቀርሎትም። ጠቅላይ ሚኒስትር ዶክተር አብይ አህመድ ዶክተር ደሳለኝ ጫኔ ሰፋ ያለ የጥያቄ መቅድም ካነበቡ በኋላ አንድ ጥያቄ ጠይቀዋል። ለዛ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር፣ ለዚህ ምክር ቤትም ክብር ሲባል አንዳንዶቹን ነገሮች በግርድፉ አንስቼ አልፈዋለሁ። ይህን ጦር ሰባቂ መንግስት በዚህ ደረጃ ሲያደርጉት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ፣ ማዳበሪያ እንዳይወስድ ያደረገውን አካል ምን ነው አልሰሙም አሉት። በህዝብ መሰብሰቢያ በርሶ ከተማ ንጹሃን ዜጎች በተሰበሰቡበት ከተማ ቦምብ የሚያፈነዳውን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች ሽማግሌዎች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጪ የሚገለውን ኃይልስ ምን ነው አላቀህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም የነበረው ውጊያ ምን ነው የትግራይ ውጊያ አሉት። አዝማች አልነበሩ እንዴ? እርሶ እነዚህን ንሳቤዎች የማያውቁት ሄዶ ቁርበት አንጥፉልኝ እንዳለ ስጋ በሊታ ያስመስለዋል። ይህ ተገቢ
አይመስለኝም። በእኛ በኩል ያለውን ችግር እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያህል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ ብለዋል። የህዝብ ተወካዩ ዶክተር ደሳለኝ ብልጽግና የሚሰማው በቄስ ሞገሴዎች ከንቱ ውዳሴ ነው ሲሉ ትችት አቅርበው ነበር። ጠቅላይ ሚኒስትሩ እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴም ምን ያረጋሉ? ጉዱ ካሳዎች ነን። ይሄን ሳቢውን እዚህ ቤት የነበሩ ሐዲስ አለማየሁ ላፍታ ተነስተው ጥያቄውን ኢትዮጵያ ውስጥ ያለው ነገር ቢመለከቱ ምን ነው ያብዬም ወደምዬ የሚሉ ይመስለኛል ሲሉ መልሰውላቸዋል። ዶክተር ደሳለኝ በመንግስት ይፈጸማል ባሉት ከስር ከጥቃትና አስገድዶ መሰወር ጋር ተያይዞ ወቀሳ አቅርበው ነበር። እንዲህም ብልጽግና ጦር ሰባቂ ብለዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘ ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል አሉት። እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። እኔ ቅድም እንዳቀረቡት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጠማቂ፣ ጆሮ የሌለው ከሚል ስድብ በላይ ምን አለ? እዚህ ፊት ለፊታችን ሆነው እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልባዎች ካሉ በኋላ ልክ እናስገባቸዋለን። በትጥቅ በ2 ሳምንት 4 ኪሎ እንገባለን። ቢጨምሩበት ግን እርሶም አይቀርሎትም ነበር። መንግስት ስራ ሁሉ የተቀደሰ ነው ብዬ ልመጻደቅ አልፈልግም። የእርሶ ፓርቲ ሊቀመንበር የኔ የካቢኔ አባል ናቸው። የእርሶ ፓርቲ አመራሮች በአማራ ክልል ውስጥ በአዲስ አበባ አመራሮች ናቸው። በጋራ የምንመራው መንግስት ነው። እናንተም ስላላችሁ እኛም ስላለንበት ሰዎች ስለሆንን ስንፍናዎች ይኖራሉ፣ ድካሞች ይኖራሉ፣ መታረም የሚገባቸው ጉዳዮች ይኖራሉ። በ100 ዓመት ታሪክ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ሀገር ጋር ያልተዋጋ ብቸኛ መንግስት የኛ መንግስት ነው። ግጭት ጉዳት አምጪ እንደሆነ ስላደግንበት ስለምናውቀው ነው። በአገር ውስጥ በርካታ የሰላም ጥሪዎችን መንግስት አቅርቧል። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው ከፍተኛ ለውጥ መሻሻሎች ያሉት ብለዋል ዶክተር ደሳለኝ። በስር ላይ ስለሚገኙ የምክር ቤት አባላት፣ ጋዜጠኞች፣ የፓርቲ አባላት፣ አክቲቪስቶችና ምሁራን ስላነሱት ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። የእኛ ስራ ወንጀለኛ ላልነሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው ቼክ ኤንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታሰሩ ይባላል። ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል ብለዋል። ጠቅላይ ሚኒስትሩ ማብራሪያቸውን ሲያጠቃልሉ ምን አሉ? በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፒሲዝም ድንገት እድል ቢቀናዎት ለኢትዮጵያ ሕዝብ ምንድን ነው የሚሰጡት? እርሶ በጨለማ ተውጠው ከጨለማ ውስጥ ብርሃን አይወጣ፣ ከጭንቀት ብርሃን አይወጣ፣ ተስፋ እንዴት አይሰንቁም? ይሄን አልቻላችሁም፣ እኔ መጥቼ እቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ ከጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥ ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለም ሲሉ ለምክር ቤቱ አባል ለዶክተር ደሳለኝ ጫኔ ምላሽ ሰጥተዋል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ስለምታደርጉ እናመሰግናለን። የእርሱ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊት አውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ? ቄስ ሞገሴ ፊት አውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች፣ ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ አለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘ ሁሉ የሚናገርበት ዘመን ነው ይሄ ዘመን። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ።
ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት፣ እናውቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን፣ በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሱም አይቀርሉትም ነበር። በመሳደብ አይደለም። ከዚህ አልፎ በኃይል የተመረጠ መንግስት መናት ሲጨመርበት ነው ጸብ የሚመጣው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ይሄ ሲባል ይሄ መንግስት ሆሊ ነው፣ ምንም አይነት እንከን የለውም፣ ስራው ሁሉ የተቀደሰ ብዬ ልመጻደቅ አልፈልግም። እርስዎ ካቀረባቸው ሀሳቦች ውስጥ መፈተሽ ያለባቸው ጉዳዮች ይኖራሉ፣ መታረም ያለባቸው ጉዳዮች ይኖራሉ። በእስርም በክስ ሂደትም በሌላም ጉዳይ መንግስት ሁልጊዜ ራሱን ክፍት አድርጎ መፈተሽ አለበት። እንከን የለኝም የሚል መንግስት አያድግም። ነገር ግን ሚዛን ሲጠፋ ለሚሰማውም ትውልድ ለእርሶም ፓርቲ ጉዳት ያለው ስለመሰለኝ። ምክንያቱም ይሄ መንግስት አሁን ያለው መንግስት የእርሶ ፓርቲ መንግስት ሆኖ ያቋቋመው ነው። የእርሶ ፓርቲ ሊቀመንበር የኔ ካቢኔ አባል ናቸው።